የዓለማችን የመጀመሪያው አውሮፕላን። ሰላም ቤተሰቦች፣ በዛሬው ቪዲዮ የዓለማችን የመጀመሪያ የሆነውን የአውሮፕላን ማን እንደሰራት፣ የት እንደተሰራች እና ዓለምን እንዴት እንደቀየረች እንመለከታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። የሰው ልጅ ከጥንት ጀምሮ ትልቁ ህልሙ ምን እንደነበር ታውቃላችሁ? አዎ፣ ልክ እንደ ወፍ ሰማይ ለመብረር። ሁላችንም ሳናውቅ ሕፃን እያለን እንኳ መብረርን እንመኝ ነበር። ይህ ህልም ብዙዎች ሰዎችን አነሳስቷል፣ ብዙዎችንም ተስፋ አስቆርጧል። ለዘመናት ሰዎች ሰማይን ለመግዛት ሞክረዋል። አንዳንድ ሙከራዎች አስቂኝ ነበሩ፣ ሌሎች ደግሞ አደገኛ። ብዙዎች ተስፋ ቆርጠዋል። ታዲያ ማን ነው ይህን ህልም እውን ያደረገው? ትገረማላችሁ። እነዚህ ሰዎች ትላልቅ የሳይንስ ሊቃውንት አልነበሩም። በምትኩ በትንሽ ከተማ ውስጥ የብስክሌት ሱቅ የነበራቸው ሁለት ወንድማማቾች ነበሩ። እነኚህ ወንድማማቾች ዊልበር እና ኦሪቪል ራይት ይባላሉ። ከሌሎች ሰዎች በተለያየ መልኩ ያስቡ ነበር። ዝም ብሎ ከመሞከር ይልቅ አውሮፕላን እንዴት እንደሚበር ለማወቅ ወሰኑ። ብዙ መጽሐፍትን አነበቡ፣ የራሳቸውን ሙከራ አደረጉ። አንዳንዴም አውሮፕላን እንዴት እንደሚሰራ ለማወቅ የራሳቸውን የአየር መፈተሻ ክፍል ሰሩ። ከዛም ታላላቅ ሙከራዎችን ሊያደርጉ ወደ ሰሜን ካሮሊና ኪቲ ሃውክ ወደምትባል ነፋሻማ ቦታ ሄዱ። ራይት ወንድማማቾች የሰሩት አውሮፕላን ፍላየር 1 ይባላል። ከእንጨት ከጨርቅና ከብረት ሽቦ የተሰራ ቀላል አውሮፕላን ነበር። ትልቁ ምስጢር ግን ቀላል ክብደት ያለው ራሳቸው ሞተር መስራታቸው ነበር። ያለ ሞተር መብረር አይችልም ነበር። እንደ ፈረንጆቹ አቆጣጠር ታኅሳስ 17 1903 ይህ ቀን የሰው ልጅ ህልም እውን የሆነበት ቀን ነበር። በአሜሪካ በኪቲ ሃውክ ሰሜን ካሮሊና በነፋሻማ ጠዋት ኦርቪል ራይት በአውሮፕላን ውስጥ ገባ። ሞተሩን አስነሳ። ፍላየር 1 በቀስታ መንቀሳቀስ ጀመረች። ከዛ ከምድር ተነስቶ ወደ አየር ከፍ አለ። የመጀመሪያ በረራ የ12 ሴኮንዶች ብቻ ነበር፣ ሄደውም 38 ሜትር። ያ ግን የ12 ሴኮንድ የሰው ልጅ ታሪክ ለዘላለም የተለወጠበት ነበር። በዚያው ቀን 4 በረራዎች ተደረጉ። ረዥሙ በረራ የ59 ሴኮንዶች ነበር። ይህ ትንሽ በረራ የሰውን ልጅ ወደ አዲስ ምዕራፍ የወሰደበት ነበር። ከዚያን ጊዜ ጀምሮ የአውሮፕላን ቴክኖሎጂ በሚያስገርም ፍጥነት አድጓል። ዛሬ በሰዓት በሺዎች የሚቆጠሩ ኪሎሜትሮችን የሚጓዙ ግዙፍ አውሮፕላኖች አሉ። ሁሉም የጀመሩት ግን ከዛ ትንሽ ፍላየር 1 በኋላ ነበር። የራይት ወንድማማቾች ስኬት ዓለምን ቀየረው። ሰዎች በቀላሉ መጓዝ ጀመሩ። ንግድ አደገ። አውሮፕላኖች በጦርነት ጭምር ጥቅም ላይ ዋሉ። ባጭሩ የሰው ልጅ ከምድር ስበት እስራት ነፃ ወጣ። የራይት ወንድማማቾች ታሪክ የሚያሳየን የሰው ልጅ ጽናትን፣ ብልሃትንና ህልሙን የማሳካት ችሎታ እንዳለው ነው። ሁለት የብስክሌት ጠጋኞች የማይቻለውን አሳክተው ዓለምን ቀየሩ። ትልቅ ህልም ካላችሁ ትንሹን ነገር እንኳን አቅልላችሁ አትመልከቱ። በትጋትና በቁርጠኝነት ማንኛውም ነገር እውን ሊሆን ይችላል። ሰማይ ወሰን እንዳልሆነ ያሳዩ ራይት ወንድማማቾችን እናስታውስ። እናንተስ የትኛውን ህልማችሁን እውን ለማድረግ የምትጥሩት? ከታች ባለው ኮሜንት ይንገሩ። የዛሬው ቪዲዮአችን ይህን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ደህና ሁኑ።